አብርሃም እንግዲህ ሄርሜላን ጊዜ ማሳለፋ መጫወቻ ጊዜ የሚያሳልፍበት መጠጋ አድርጓት መቆያ ነው ያደረጋት ማለት ነው። አብርሃም እንግዲህ በዚህ ሰዓት ምንም ማንም የሚያስበውን አያስብም ማለት ነው። ሄርሜላ እንግዲህ በድጋሜ ሁለተኛ ጊዜ እንግዲህ የፍቅር ጥያቄ ያቀረበች ሩታም ተጠርታ ነበረ። እንግዲህ በሩታ ፊት ነው የፍቅር ጥያቄ የቀረበለት ማለት ነው። ግን አንዳንድ ጊዜ የምናደርጋቸው ነገር በጣም ነው የሚያስጠላው ማለት ነው። አብርሃም እንግዲህ ለሴት ልጅ ምንም ስሜት የሌለ ሰው ይሆናል ማለት ነው። እስከ ዛሬ እንግዲህ እንደሚፈልጋት እንደሚወዳት እንደሚያፈቅራት አድርጎ ነበረ ከሷ ጋር ሲቆይ ነበረው። ሄርሜላ እንግዲህ በመጨረሻ ሁለተኛ ጊዜ የፍቅር ጥያቄ ያቀርባለት እንግዲህ መልስ ሊሰጣት አልቻለም። ምክንያቱም ሩታ አቤል ሩታ ሳታቅ አብርሃም ሳያቅ ሩታን ጠርቶ ነበረ አቶ አቤል ማለት ነው። እንግዲህ በዚህ ጊዜ አብርሃም የሚመልሰው መልስ ጠፍቶበታል ማለት ነው። ምን እንደሚያወራ ምን እንደሚናገር ራሱ ጠፍቶበታል ማለት ነው። ሶዛት እንግዲህ አብርሃም በጣም ጭንቀት ውስጥ ገብቷል። እንግዲህ በድጋሚ ሴት ልጅ እንግዲህ በድጋሚ ፍቅር ጥያቄ ሲታቀርብለት እኔ በድጋሚ አንተ ከአንተ ጋር ሚስት መሆን የአንተ ሚስት መሆን ከአንተ ጋር መኖር ነው የሚፈልገው እያለች እንግዲህ ጥያቄ ያቀርባለታለች ማለት ነው። እሱ ግን ምንም ጥያቄ ሊሰጣት አልቻለም። እንግዲህ ቲቷት ወደ ዞር ብሎ ጭንቅላቱን ይዞ ቁጭ ብሏል ማለት ነው። ሩታ እንግዲህ አብርሃም አፋጥቶት ለምንድን ነው የመጣሽው? እዚህ መሆኔን እንዴት አውቀሽ መጣሽ? እያላት ነበረ ማለት ነው። አይ ቡቹ ፈልጎክ ነበረ ለዛ ነው የመጣሁት የምትሄድበት ቦታ ስላወቅኩ ነው የመጣሁት ለዛ ነው ትላለች ማለት ነው። እንዴት እዚህ እንደመጣሽ ንገሪኝ፣ በምን ምክንያት ነው እዚህ ልትገኝ የቻልሽው አንቺ ይላታል ማለት ነው። ምን ነው በምን ምክንያት እዚህ እንደተገኘሁት አስፈላጊ ነው ትላለች ማለት ነው ሩታ። እንግዲህ ሁሉም ተደነጋገጡ። አብርሃም እንግዲህ ሳያቅ ነው አቤል ሩታን የጠራት። አንተ ሩታ ባለችበት ነው የሄርሜላ ስሜት መናገር ያለብህ ብለው ነው የጠራት ማለት ነው። እኔ ሳላቅ አንተ እንዴት እንደዚህ ልታደርግ ቻልክ? ለምንድን ነው እንደዚህ ያደረግክ? እያለ እንግዲህ አቤል ብዙ ነገር እያለ ነበረ ማለት ነው አብርሃም ለሀቤል ማለት ነው። ሀቤል እንግዲህ የአብርሃም ህይወት ላይ አለቃ ሆኖ ባለቤት ሆኖ እያዘዘ የሚገኘው እሱ ነው ማለት ነው። በጣም ነው የሚደብረው አንዳንድ ጊዜ ማለት ነው። አብርሃም አንተን ሰው ራስህን የምታስንቀው ማለት ነው። ራስህን፣ ትዳርህን፣ ህይወትን አንተን መምራት ያለብህ እንጂ ሌላ ሰው አይደለም መምራት ያለበት። አንተን ማንም ሰው ህይወት ውስጥ እያስገባ ማንም እያስናክ ያለው ማለት ነው። ሄርሜላ ደግሞ የአንተ መቆያ ነበረች ማለት ነው። ሄርሜላ በነገራችን ላይ ተነግሮሻል፣ ብዙ ሰው ነግሮሻል፣ አንቺ አልሰማም አላዳምጥም ብለሽ ነው እንጂ ሁላችንም እየነገርንሽ ነበረ፣ ግን አልሰማም ብለሽ ነው እንጂ አሁን ምንም የሚገርም ነገር የለም። ሁሉም ነገር እያወቅሽ ስለገባ